የሊቢያው ኮሎኔል መሐመድ ጋዳፊ በስልጣን ዘመናቸው ለሀገራቸው ዜጎች የሚሰጡት የኤሌክትሪክ ኃይል ለሊቢያ ዜጎች ያለምንም ክፍያ ለመላው ሀገሪቱ ዜጋ በነፃ ይዳረሳል። በሊቢያ ህግ ባንኮች ለዜጎቻቸው የሚያበድሩት ብድር ምንም አይነት ወለድ አይከፈልበትም። በሀገረ ሊቢያ ዜጎች የቤት ባለቤት መሆን እንደ ሰብአዊ መብት ይቆጠራል። ጋዳፊ የሊቢያ እያንዳንዱ ዜጋ የመኖሪያ ቤት የማግኘት የመንግስት ግዴታ እንዲሆን አድርጓል። ስለዚህ እያንዳንዱ የሊቢያ ዜጋ ቤት ይኖረዋል ማለት ነው። የሊቢያ ዜጎች ትዳር ሲመሰርቱ ለሙሽሮች መቋቋሚያ 50,000 የአሜሪካ ዶላር ይሰጣቸዋል። በሀገረ ሊቢያ ትምህርትና ሕክምና ነፃ ነው። ወደ ግብርና የሚገቡ ሊቢያውያን የግብርና መሳሪያና ቦታ በነፃ ይሰጣቸዋል። ለሊቢያውያን ዜጎች በሀገሪቷ ሊቢያ ውስጥ ባሉ የሕክምና መስጫ ሆስፒታሎች የማይቻል ሕክምና በሙሉ በመንግስት ወጪ ሕክምናውን የሚያገኙበት በሌላ ሀገር እንዲያገኙ ይደረጋል። እያንዳንዱ ሊቢያዊ ዜጋ በወር 2300 የአሜሪካን ዶላር የዜግነት ይከፈለዋል። ወደ ኢትዮጵያ እስኪ አባዙት እጅግ በጣም ብዙ ብር ነው። ማንኛውም የሊቢያ ዜጎች መኪና ለመግዛት ሲፈልጉ መንግስት 50% የወጪ ገዛ ያደርግላቸዋል። በጋዳፊ የስልጣን ዘመን ሊቢያ ውስጥ የ1 ሊትር ነዳጅ ዋጋ 14 ሳንቲም ነበር የሚሸጠው። በጋዳፊ የስልጣን ዘመን ሊቢያ ከየትኛውም ሀገር ሆነ አበዳሪ ተቋማት 74 ሳንቲም ብድር ተበድራ አታውቅም። አንድ የተመረቀ ሊቢያዊ ስራ እስኪያገኝ ድረስ በተመረቀበት ሙያ ሊያገኝ የሚችለውን ደሞዝ መጠን ከመንግስት በየወሩ ይሰጣዋል። በአገረ ሊቢያ በመሐመድ ጋዳፊ የስልጣን ዘመን አንድ ሊቢያዊ እናት ልጅ ስትወልድ ከመንግስት 5000 የአሜሪካን ዶላር ይሰጣታል። ሊቢያ ከምታወጣው ነዳጅና ከነዳጅ ንግድ ትርፍ በጥቂቱ ተቀነጣጥቦ ለመላው የአገሪቱ ዜጎች የባንክ አካውንት ውስጥ ከነዳጅ ከሚገኘው ትርፍ ይገባላቸዋል። እንዲሁም ደግሞ 40 ዳቦ በሊቢያ 15 ሳንቲም ይሸጥ ነበር። የ40 ህፃናት ቁርስ 15 ሳንቲም ማለት ነው። የበረሃውም ሀገር ታላቁ ሰው ሰራሽ ወንዝ የተሰኘውን የዓለማችንን እርከን ፕሮጀክት ለሊቢያ ያሰሩት እሳቸው ናቸው፣ መሐመድ ጋዳፊ። በአፍሪካ የመሪዎች ታሪክ ውስጥ ስማቸው ሳይጠቀስ አልፎ አያውቅም። ኮስታራ፣ ቆራጥና ደፋር መሪ ናቸው። በመድረኮች ላይ ቆሞ ሲያወሩ ደግሞ ሰውን የመሳብ አቅም አላቸው። የሊቢያ አባት የፓን አፍሪካኒዝም አቀንቃኝ ናቸው። ኮሎኔል መሐመድ አልጋዳፊ የተወለዱት በ1934 በሊቢያ ሰርጥ ከተማ ውስጥ ነው። ጋዳፊ በትምህርታቸው ጎበዝ የሚባሉ ተማሪ ናቸው። ቤናጋዚ ዩኒቨርሲቲ ውስጥ ገብተው የታሪክ ትምህርትን አጥንተዋል። በ1950ዎቹ አጋማሽም የጦር ትምህርትን በሊቢያ ጦር አካዳሚ ተገኝተው ትምህርትን ቀስመዋል። ሊቢያ ከቀኝ ገዢዎቿ ጣሊያንና እንግሊዝ ነፃ ከወጣች በኋላ ትመራ የነበረው በንጉስ ኢድሪስ ስርወ መንግስት ነበር። ንጉስ ኢድሪስ በነበራቸው አመራር በሊቢያውያን ዘንድ ተወዳጅ አልነበሩም። ለዚህ ምክንያት የነበረው ንጉስ ኢድሪስ ከተቀሩ የአረብ ሀገራት ያላቸው ግንኙነት አመርቂ ያልነበረና ለህዝብ ማለትም ለብዙ ሊቢያውያን ዘንድ ተወዳጅ እንዳይሆኑ አድርጓቸዋል። ታዲያ ይህ አገዛዝ መለወጥ አለበት። በህዝቡ ዘንድ የነበረውን የለውጥ ፍላጎት የሊቢያው የጦር አካዳሚ ምሩቁ ኮሎኔል መሐመድ ጋዳፊ ተቀላቀሉ። በህዝቡ ዘንድ የነበረው የለውጥ አብዮት ፈንድቶ በመስከረም 1 1962 ዓመተ ምህረት ላይ ያለምንም የደም መፋሰስ የመፈንቅለ መንግስት ተከናወነ። ኮሎኔል መሐመድ ጋዳፊ የዚህ አብዮት መሪም ነበሩ። ንጉስ ኢድሪስ ለህክምና ወደ ቱርክ እንዳቀኑ በዛው ቀሩ። ይህ ክስተት ለሊቢያውያን አዲስ ምዕራፍን ከፈተ። በሊቢያ ጊዜያዊ የሽግግር ምክር ቤት ሊቀመንበር ሆነው የተሾሙት ኮሎኔል መሐመድ ጋዳፊ ከ4 ወራት በኋላ በፊት የሊቢያ ፕሬዝዳንት ሆነው ተሾሙ። መሐመድ ጋዳፊ ከዚህ በኋላ የሶሻሊዝም ጠንካራ እስላማዊ መንግስትን በማቋቋም ሊቢያን መምራት ጀመሩ። ጋዳፊ በስልጣናቸው መጀመሪያ በሊቢያ የሚገኙ የጣሊያንና የእንግሊዝ የጦር ሰፈሮችን ወደ መንግስታቸው ጠቅልለው ወታደሮቹን ከሊቢያ አስወጥተዋል። በምዕራባውያን ተይዘው የነበሩ የሊቢያ የነዳጅ ተቋማትን ለመንግስታቸው ገቢ አድርገዋል። ሊቢያውያን በጋዳፊ ዘመን በርካታ የኑሮ ማሻሻያዎችን አግኝተዋል። ነፃ የትምህርት ዕድል፣ ነፃ ሕክምና አገልግሎት እንዲያገኙም አድርገዋል። ጋዳፊ ጠንካራ የአረብ ብሔርተኛ አቀንቃይ በመሆናቸው ከተለያዩ የአረብ ሀገራት ጥምረትን ለመመስረት ሞክረዋል። አፍሪካንም አንድ ሆና በተቀረው ዓለም ጠንካራ እንድትሆን ተደጋጋሚ ጥሪን አቅርበዋል። በምዕራቡ ዓለም ጥርስ የተነከሰባቸው ጋዳፊ በአረብ ሀገራት የተቀጣጠለው የለውጥ አብዮት ስልጣናቸውን ነቀነቀው። በሊቢያ የእርስ በርስ ግጭት በረከተ። የጋዳፊ ማመጽና ተቃውሞ በርክቶ ቤተመንግስት በር ላይ ሲደርስ ለመሸሽ ሞከሩ፣ ባይሳካም በመጨረሻም በአንድ የውሃ መውረጃ ቱቦ ውስጥ ተደብቀው የተገኙት ጋዳፊ በሞት ቅጣት ተፈረደባቸው። ከዚህ በኋላ በስልጣን ጥም የሰከሩ የራሷ የበረሃ ገነት የነበረችው ሊቢያ ልጆች ወደ ፍርስራሽነት ቀየሯት። ይመጣል የተባለው ለውጥ የውሃ ሽታ ሆኖ ቀረ። ዛሬም ሊቢያ ከጋዳፊ በኋላ ሰላም ደራቃታል። ዩናይትድ ስቴትስም ስለ መሐመድ ጋዳፊ መገደል ከሊቢያ ባለስልጣናት ማረጋገጫ ማግኘቷን አስታወቀች። ደም የተነከረ የጋዳፊ አስክሬን መሬት ላይ ተንጋሎና የሽግግር መንግስት ከቦት የሚያሳይ ቪዲዮ በዓለም አቀፍ የቴሌቪዥን ጣቢያ ተሰራጨ። ጋዳፊ የ69 ዓመት ሰው ነበሩ።
መሐመድ ጋዳፊ መገደል ዜናን ተከትሎ በመላው ሊቢያ ፈንጠዝያ ሆነ። የሊቢያ የሽግግር መንግስት ባለስልጣናት ጋዳፊ ሲሪቲ ላይ በተካሄደው ውጊያ መገደላቸውን እንዳስታወቁ ለ40 ዓመታት በገዟት ሀገር ሌሎች ከተሞችን ፈንጠዝያ ሆነ። ጋዳፊ ለ2 ወራት ተሸሽገው ሲሳደዱ የቆዩበት ወቅት መደምደሙ ለብሔራዊ የሽግግር መንግስቱ በሀገሪቱ ላይ ቁጥጥሩን የሚያጠናክርበት ምዕራፍ ከፍቶለታል።